እኔም የገባሁት በችግሬ ነው። እውነት ነው፣ እርግጥ ነው ተቸግሬያለሁ። ቤት ኪራይ የምከፍለው የለኝም፣ መውደቂያ አጥቻለሁ። ነገር ግን በዛ ሰዓት ስራ መስራት ስላልቻልኩኝ ይሄን እርዳታ ስለሰጡኝ በጣም ተደስቼ እዛ የቆየሁት። ስለሚያስፈራራኝ ነው። ሲቀጥል ደግሞ የእናትን ኩላሊት ነው ወጥቼ ማበላ እርቦ እግርን ቆርጠ አብስለ እንድትበላን ማድረግ ስለሚለኝ ነው። ማንም ሰው ይሰማልኝም ቹባል ማንም ሰው አልሰማም። ራሱን ጎርቶ ማለት ነው ሚስጥሩን ደብቆ የፈሰሰውን ደም የሚያደርገውን ነገር ሁሉ ለዚህም ሰው ሚስጥሩን ደብቆለት ለ5 ዓመታት ሲታመምና መሙ ሲጸናበት ነው እኔ ሕክምና ቦታ በወሰድኩት የሰማሁትና ያወቅኩት። ልክ ግንባሬን ከነካይ በኋላ እኔ በጣም ራሴን ሳትኩኝ። ራሴን ከሳትኩኝ በኋላ አሁን ምልን እያንዳንዱ ነገር ታረጋለህ በቁጥጥር ስራ አስገብቻለሁ የሚለው ድምጽ ብቻ ነው የሰማሁት። አለቀቀንም። ልክስ አድርጎ ይዞናል። እኔ የሚፈልግ ከሆነ በቃ እኔ ይግደለኝ፣ በቃ ከኔ ጋር ይጨርስ፣ እኔና እሱ እስር ቤት እንግባ፣ ልጆቼ ግን ይትረፉ፣ ልጆቼ ይትረፉ። በቃ ገና ሲገባ አፈንጫው ላይ የሆነ ነገር ሶፍት ነገር የሚያደርግባት ነው። ከዛ ሰው በቃ እንደሞተ ሰው ነው የምትሆነው። ይዘገንንሻል፣ ለመስማት ስትሰሚ ይዘገንንሻል። እና ያው ሰከራም በሚወጡበት ሰዓት እንደሚሉት እኔ የማየው ስቃያቸውን ደም እየቀላቀለ ይወጣል። ምን ይላል ምናምን በጣም እዚህ ጋር የሚወራ አይደለም። ከዛ ደግሞ ቀንድ ያለው ሰውዬ ደግሞ እንደገና ባፉ ጭስ ነው የሚወጣው። በቃ ቀንድ ነው እዚህ ጋር ያለው ባፉ ጭስ ይወጣል። በተከታታይ ነው እንደዛ የሚያደርገው። ሌላም ቤት እያለን እንደዛ ያደርጋል። እኔ ጌታ ይሄን ሁሉ ስቃይ ተሸክሞ በቀደም እናቱን ከሞት አዳነ። እግዚአብሔር የባረከው እውነተኛ የእግዚአብሔር ስጦታዬ ነው። ምንድነው ይሄ የምታጠጣኝ ነገር ምንድነው? በርስ እንደከፍት የምታደርገው ሌሊት 9 ሰዓት ላይ ለምን ትመጣለህ ስለው ሙሉ ለሙሉ ግንባሬ ነው እንደሚቀበል። በቃ አንተ ሳትፈልግ በውድ የነሱ ንጉስ ሆነሃል። የአባት ፍቅር የተራቡ በማጣት የተንገላቱ ስቃይ የደረሰባቸው እጅጉን የሚያሳዝነው አሰቃቂ ነገር የሚፈጸምባቸው ህፃናቶች ናቸው። ልክ አሁን ጥርሳችንን ስንለቅል እንደሚፈሰው የለ የእባቡንም ልክ እንደዛው ጥርሱን ሲነቅለው የሚፈሰው አረንጓዴ መሳይ ነገር አለ። ከዛ ከመኪናው ውስጥ 4 ወንዶች ሲወርዱ አይቻቸዋለሁ። ጥቁር የለበሱ ቀሚስ የሚመስል ነገር ነው የለበሱ። በተለይ በትልቁ ላይ የደረሰው ሰቆቃ 2 ህፃናቶችና እኔ ግብረሰዶም ጥቃት እየደረሰብን ነው። እሱ አባቱ ነው አባቱ አይደለም ሲሉ አባቱ እንዳሉና ያላፍቶፕ ገለጸላቸው። በቋንቋ ነገር ነውና የሚገልጽላቸው እነሱ ደግሞ ያንን ቋንቋ ለዚህ ለቀንድ ላለው ይነግሩታል። ሰላም ጤና ይስጥልን። በመላው ዓለም የምትገኙ የጎጂዬ ቤተሰቦች እንደምናላችሁ። ይህ የኛ እንግዳ የተሰኘው ፕሮግራማችን ነው። በዛሬው የኛ እንግዳ ፕሮግራማችን በማህበራዊ ሚዲያ በተለይም በቲክቶኩ አሁን የማቀርብላችሁ እንግዶች በተደጋጋሚ ተመልክታችኋቸዋል። ይህች እናት ልጆቿን ይዛ እባካችሁ ድረሱልኝ፣ የኢትዮጵያ ሕዝብ ይድረስልኝ፣ የህግ አካል ይድረስልኝ እያለች ድምጿን በተደጋጋሚ እያነባች እያቀረበችልን ነበርና ምንድነው የሆንሽው? ምንድነው የተፈጠረው ብለን ልንጠይቃት ወደ ስቱዲዮ ጋብዘናታል። ይህንን ውይይታችንን እንድትከታተሉ ከወዲሁ እጋብዛለሁ። መናፍሳ ነኝ። አብራችሁን ቆዩ። ሰላም፣ እንዴት ናችሁ? እንኳን ወደ ስቱዲዮአችን በሰላም መጣችሁ። እንኳን ደህና ቆያችሁ። እግዚአብሔር ያክብርልን። አክብራችሁ ስለጠራችሁን እጅግ አድርገን እናመሰግናለን። ሰርካለም እንዴት ነሽ? እግዚአብሔር ይመስገን። እንግዲህ በማህበራዊ ሚዲያ ላይ በተለይ በቲክቶክ አንቺን የማያውቅ ይኖራል ብዬ አላስብም። ከነ ልጆችሽ እያነባሽ በየቀኑ አዳዲስ ሀሳቦችን አዳዲስ ችግሮችን እያሽልን ትቀርቢ ነበርና እስቲ ጠቅለል አድርገሽ ምንድነው የተፈጠረው? ከዚህ በፊት መንግስትም ይሄ ነገር ውሸት ነው እኔ አረጋግጫለሁ፣ ሁለቱም እናትም ልጆችም እንደዚህ አይነት ነገር አልደረሰባቸውም ብሎ መግለጫ ሁሉ ሰጥቶ እንደነበረ ተመልክቻለሁኝና እስቲ ከስር መሰረቱ ምንድነው የተፈጠረው? ከአንቺም ከልጆችሽ ላይ ምንድነው እየተፈጠረ ያለው ነገር እስቲ ንገሪኝ። አመሰግናለሁ። ግን እንግዲህ እኔ መጀመሪያ የምጀምረው ያለ መድኃኒት ኢየሱስ ክርስቶስ ለዚህ ቀን ስላበቃኝ አምላኬን እጅግ አድርጌ አመሰግናለሁ። ወላዲተ አምላክ ድንግል ማርያምን አመሰግናለሁ። ምክንያቱም እዚህ ደረጃ ለመድረስ ዛሬን ራሱ እናንተ ፊት ለመቅረብ በእነሱ ኃይል ነው፣ በእግዚአብሔር ኃይል ነው እዚህ ጋር የደረስኩትና እግዚአብሔርን እጅግ አድርጌ አመሰግናለሁ። ያለ መድኃኒት ኢየሱስ ክርስቶስ ስምህ ይባረክ። ለዛሬ ስላደረስከኝ ከነ ልጆቼ የሁሉ ጥቃትና ሰቆቃ እየተፈጸመባቸው ህዝብ ፊት ቁጭ ብዬ በማዕረግ ይሄንን ቃል እንድናገር አምላኬ ስለረዳኝ እግዚአብሔርን አመሰግናለሁ። እና እጅጉን የሚያሳዝንና እጅጉን የሚያስጨንቅ ሰቆቃ ነው እየደረሰብን ያለው። እሱም እንግዲህ ያው እኔ ለእግዚአብሔር ሳልመቸው ቀርቼ ጋብቻ ሳይሆን እንዲሁ
በራሴ ሩጫ ያመጣኋቸው የእግዚአብሔር የኃጢአቴ ትንሣኤዎች ነበሩኝና የሰጠኝ አምላክ ተደስቼ ደስ ብሎኝ በነበርኩበት ሰዓት ነው እንግዲህ አንድ ባለሀብት ግለሰብ ቤት ሰው ቤት በምትሰራ እህቴ አማካኝነት በገባሁበት ቤት ነው እንግዲህ ይሄ ሁሉ ወንጀልና ይሄ ሁሉ ስቃይ የደረሰብኝ። እንግዲህ ያስጠጉኝ ባልና ሚስቶች እግዚአብሔር የባረካቸው የቤተ ክርስቲያን ሰዎች በጣም መልካም ሰዎች ናቸው። ከነ ልጆቼ ከነ ቆሻሻዬ አስገቡኝ፣ አስጠጉኝ። እውነቴን ነው፣ በእግዚአብሔርና በሰው ዘንድ የሚወደድ ነገር ነው። ነገር ግን እዛ ቤት ውስጥ የተቀመጠ እነሱ ማንነቱን ይወቁ አያውቁ ባላቅም እንግዲህ የእሱ የጥቃት ሰለባ ሆንኩ ማለት ነው። እሱ ያው እንግዲህ በጥበቃ እንደሚሰራ ተናግሯል፣ በፖሊስ ፕሮግራም ላይም ተናግሯል። ነገር ግን እነዛ ሰዎች መንገድ ላይ ወድቄ አይደለም ያገኙኝ። 4 ዓመት እነሱ ቤት ያገለገለቻቸው እህቴ እናቴ ልጅ በሷ አማካኝነት ነው እሷን ማገኝ መስሎኝ የመጀመሪያውን ልጄ ነው ልጄ 6 ዓመቱ ላይ ነው የነበረው። ይሄኛው ደግሞ አራስ ነው የነበረው ገና ክርስትና የተነሳው እዛ ቤት ውስጥ ነው። አራሱን ልጄ ሆስፒታል በተኛሁበት ነው ያችን ታናሽ እህቴ ነይ ብዬ ስላት አልመጣም ሰዎቹ አያስወጡኝም ትለኛለች። እሷን ለማግኘት ነው እንግዲህ እሷ እኔ ጋር ስትመጣ ምን ፈልገሽ ነው እንደዚህ እህት አለችኝ ታማብኝ ስትላቸው በቃ እሷን እንርዳት በማለት አስገቡኝ ማለት ነው ወደ እነሱ ቤት። እኔም የገባሁት በችግሬ ነው። እውነት ነው፣ እርግጥ ነው ተቸግሬያለሁ። ቤት ኪራይ የምከፍለው የለኝም፣ መውደቂያ አጥቻለሁ። ነገር ግን በዛ ሰዓት ስራ መስራት ስላልቻልኩኝ ይሄን እርዳታ ስለሰጡኝ በጣም ተደስቼ እዛ የቆየሁት። ነገር ግን እዛ ቤት የሚኖር ጥበቃ ነኝ ያለው ግለሰብ በሚስትነትም ሳይሆን በምንም ሳይሆን ዕለታዊ ጊዜያዊ የሆነ ስሜታዊ የሆነ ጥያቄ ነው የጠየቀኝ እና ባል አግብቼ እንደፈታው እና ወንድ እንደማልፈልግ ምንም አይነት ፍላጎት እንደሌለኝና ልጆች ይዤ ማሳደግ ብቻ እንደምፈልግ ነው የነገርኩት። በቃ ይሄ ነው። ከዛ በኋላ ሰራተኛ አስቀምጬ ወደ ስራ በሄድኩበት ነው እንግዲህ ሌሊት ላይ ያው በ6 ዓመቱ ይሄንን ጥቃት ፈጸመ። በኋላ ለ5 ዓመታት እኔ እንደማላቅ እንግዲህ እዚህ ጋር ጥቃት እስቲ ግልጽ ይሁን። የግብረ ሶዶም ጥቃት ነው። ጥቃቱ ምንም የሚደበቅ ነገር የለም። እዚህ ጋር ልናገር የምፈልገው ውድ ኢትዮጵያውያን እጅጉን እያለቀሱ በእውነት በዚህ አጋጣሚ ወንዶችም ይሁን ሴቶችም በጣም በይበልጥ እንደውም ወንዶች እኔ ይሄ ነው ብዬ ልናገር ቃላት ያጥረኛል። እጅግ በጣም በእውነት በዚህ አጋጣሚ ሳላደንቃቸው አላልፍም። አንዱ ቢያስለቅሰኝ፣ አንዱ ቢያሳዝነኝ፣ አንዱ ብዙ ነገር ውስጥ ቢከተኝ፣ ብዙሃን ወንዶች ግን አይዞሽ እናታችን በማለት በየመንገዱ ልጆች ይዤ ስንከራተት ቤት ኪራይ ከፍለውልኝ አይዞሽ ብለውኝ እንባይን ጠርገውልኝ በእውነት በጣም እና እንደዚህ የሚያታዩኝ ውሸት የለበትም እውነት ነው ማለት ነው። ይሄ የምናገረው ነገር ማንም ሰው ግልጽ ስላልሆነለት ማለት ነው። እዚህ ጋር ይህ ግለሰብ የልጆቼ አባት አይደለም። እንዲሁም ደግሞ እኔ ከሱ ጋር ምንም አይነት የፍቅር ህይወት የለኝም። ነገር ግን እነዚህን ህፃናቶች እዛ ቤት ውስጥ በመጠቀም እነዚህን ህፃናቶች ማንም አባት ስለሌላቸው ማንም እኔ ብቻ ስለሆንኩኝ እኔም በተለያየ አደንዛዥ እጽና አጋንንታዊ አሰራር በሆነ ነገር በመጠቀም እነዚህ ልጆችን እንቅ አድርጎ ግብረ ሰዶም ጥቃት በመፈጸም ብቻ ሳይሆን ደማችን በመቅዳት የሁላችንም የአራታችንን ማለት ነው። ሰራተኛም ቀጥሬ ሰራተኛም ከአንድም 2-3 ጊዜ ምስክርነት ሰጥተዋል። በፖሊስ ጎሮ ፖሊስ ጣቢያ የሚባል 5ኛ ፖሊስ ጣቢያ የሚባል ምስክርነት ሰጥተዋል በሰራተኞችም ላይ ይህንን ወንጀል በድፍረት በመፈጸም የግብረ ሰዶም ጥቃት ይሄንን ህፃን ልጅ ለ5 ዓመታት እኔ ሳልሰማ አሁን 8ኛ ዓመታችን ነው እንግዲህ ለ8 ዓመታት ይሄንን ህፃን ልጅ በማንገላታት በመደብደብ በማሰቃየት ነው እንግዲህ አዎ ይሄ ትልቁ እሺ እኔ ጌታ ይሄን ሁሉ ስቃይ ተሸክሞ በቀደም እናቱን ከሞት አዳነ። እግዚአብሔር የባረከው እውነተኛ የእግዚአብሔር ስጦታዬ ነውና ልጄ ብዙ ነገር በድያለሁ፣ ብዙ አስቀይሜያለሁ። ነገር ግን በቃ እግዚአብሔር የሰጠኝ ስጦታዬ ስለሆንክ ያለ አባት ፈጥሬ የማይሆን ቦታ ብቻህን ስለጣልኩ ልጄ ይቅር እንድትለኝ በኢትዮጵያ ሕዝብ ስም ይህ ሁሉ የኔ ኃጢአት ይሆናል እና እግዚአብሔር ይህን ነገር ሁሉ አድርጎ እናትህን ሳልሞት ከቢላ አድነኸኝ እንደዚህ ሰው ፊት ቆሜ እንድናገር ስላደረገኝ ልጄ አመሰግናለሁ። ይህን ሁሉ ነገር ችሎ 5 ዓመት ሙሉ ምንም ነገር ራሱን እየጎዳ እንደ ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱን ጎርቶ ማለት ነው ሚስጥሩን ደብቆ የፈሰሰውን ደም የሚያደርገውን ነገር ሁሉ ለዚህም ሰው ሚስጥሩን ደብቆለት
ለ5 ዓመታት ሲታመምና ህመሙ ሲጸናበት ነው እኔ ሕክምና ቦታ በወሰድኩት የሰማሁትና ያወቅኩት። ካወቅኩም በኋላም ደግሞ ለምን ደበከኝ ብዬ ብዙ ገርፌዋለሁ። ልጄን የደበቀበትን ምክንያት እናቴ አንቺ እንዳትሞችብኝ ብዬ ነው አለ። ገባኝ አሁን። እኔ እውነቱን ለፖሊስ አንጸባርቅ እኔ ግድያ ሙከራ ተደርጎብኝ በቀደም በ19 በምን አቅሙ እንዴት አድርጎ እንዳዳነኝ እንግዲህ ያው ከሱ መስማት ይቻላል። በዚች እጆቹ በዚች አቅሙ እንዴት አይነት ኃይል ተጠቅሞ ከሱ በእድሜ የሚበልጥን ወንድ እንዴት አድርጎ እንዳዳነ እንግዲህ እሱ ራሱ ይናገራልና የደረሰብኝ ሰቆቃ በዚህ አጋጣሚ ውድ ኢትዮጵያውያን ምንም ውሸት የለበትም፣ እውነት ነው። ፖሊስ መግለጫ ቢሰጥም ቸኩዬ እኔ በቲክቶክ ነገሮችን ስለምለቅ እነሱ በቂ መረጃ ሳያገኙ ለህዝብ ማስተላለፍ ስለነበረባቸው ለምን ፖሊስ ይህን ነገር እንደዚህ ችላ አለ ሲላቸው ጊዜ ቸኩለው መግለጫ ሰጡ። ነገር ግን ኢንዶስኮፕ ምርመራም አላሳዩም። እኔ ኢንዶስኮፕ ምርመራ ያሳየሁት እነሱ መግለጫ ከወጡ በኋላ ነው። ኢንዶስኮፕ ምርመራ ሳያሳዩ አሳየን ብለው መግለጫ ሰጥተዋል። ይሄ ሐሰት ነው፣ ውሸት ነው። ነገር ግን ልጆቼ በተለይ በትልቁ ላይ የደረሰው ሰቆቃ 2 ህፃናቶቼና እኔ ግብረ ሰዶም ጥቃት እየደረሰብን ነው። የኢትዮጵያ ህዝብ ማንኛውም አካል እነዚህን ህፃናቶች ሊያስመረምር የሚችል እኔን ሊያስመረምር የሚችል እውነቱን ሊረዳ የሚችል ኢትዮጵያዊ ማስመርመር ይችላል። ሪልና ትክክል የሆነ ነገር ነው፣ ውሸት የለበትም። በእግዚአብሔር መንፈስ ቅዱስ የምናገረው ቃል ነው። ውሸት ከተናገርኩ እግዚአብሔርን የጥበብ መጀመሪያው እግዚአብሔርን መፍራት ነው። ሁሉም ነገር ይቅልብኝ። እኔ ለልጆቼ ለመነገድም አይደለም። የትኛውን ነግጄ የትኛውን አተርፋለሁ በልጆቼ? በፍጹም። እርግጥ ስራዬን ተከልክዬ መታወቂያ፣ አካውንት ደብተሬ፣ ሁሉ ነገር ተወስዶ አልቋል። ስራዬን አቋርጬ መንገድ ላይ በልመና ልጆቼን አስተዳድራለሁ። መተዳደሪያ ስለሌለኝ ትቻቸውም ልሄድ ስለማልችል የሚጠብቅልኝ አካልም ስለሌለኝ፣ ነገር ግን ለልጆቼ ለመነገድ ብዬ ገንዘብ ለማግኘት ብዬ በውሸት ልጆቼ ተደፈሩ አልልም። የኢትዮጵያ ህዝብ ተረዱልኝ። በእውነትም ልጆቼ ላይ ጥቃት ተፈጽሟል። አሁንም እየተፈጸመ ነው። አልለቀቀንም። ልክስ አድርጎ ይዞናል። እኔ የሚፈልግ ከሆነ በቃ እኔ ይግደለኝ፣ በቃ ከኔ ጋር ይጨርስ። እኔ እና እሱ እስር ቤት እንግባ። ልጆቼ ግን ይትረፉ፣ ልጆቼ ይትረፉ። በቃ እነዚህ 3 ህፃናቶች፣ ብዙ ክርስቲያን ህዝብ አለ፣ ብዙ እግዚአብሔርን የሚፈራ ኢትዮጵያዊ አለ፣ በማንኛውም እምነት ያለ። እዚህ ጋር ይሄ ዘር ምን የምናስብበት ነገር አይደለም። ሁሉም ኢትዮጵያዊ በማንኛውም እምነት ውስጥ ያለ እግዚአብሔርን የሚወድ አምላኩን ፈጣሪውን የሚያከብር እነዚህ ህፃናቶች ያለ ኃጢአታቸው ይሄ ሁሉ ነገር ከሚደርስባቸው እኔም ተናገርሽ ተብዬ ይሄ ሁሉ ነገር ሲደርስብኝ እችለዋለሁ። ነገር ግን ልጆቼ አይችሉትም። እነዚህ ህፃናቶች ጨቅላ ናቸው፣ ምንም አያውቁ። በቃ የኢትዮጵያ ህዝብ ልጆቼን አድኑልኝ ነው የምለው። በቃ እነዚህን ህፃናቶች ታደጉልኝ። በቃ እኔ አቅቶኛል፣ መጠበቅም ማዳንም አቅቶኛል። እኔ ላይ የሚደረገው አፍንጫዬ ላይና ያው እንድወድቅ ወይም ራሴን እንድስት የሚሰጠኝ የሚያስረግጠኝ ነገር አለ። እሱን ሲያስረግጠኝ ወይ እሱን ሲያሸተኝ ራሴን እስታለሁ፣ ወድቃለሁ። ከዛ በኋላ ወንጀሉን ፈጽሞ ሲጨርስ ነው እኔ ከመኝታ የምነሳው። ይሄ ነው እንግዲህ ለ8 ዓመታት የደረሰብኝ ስቃይ። መቼ ነው ይሄ ችግር የሚፈጠረው? ቀን ነው? ሌሊት? በተኛችሁበት ሌሊት ነው። ሌሊት እያመሸው ሳስቸግረው አሁን በቀደም በ19 እስከ 10 ሰዓት አምሽቼ አቃተኝ። ጠዋት እስከ 5 ሰዓት ምናምን ቁርስ። ሌሊት ሁሌ ሊያቃል ልጄ እስከ 9 ሰዓት እስከ 10 ሰዓት። ግን ሰው ነኝና ቁጭ እንዳልኩ ትነጋለች። እንዲች ቁጭ እንዳልኩ አይደል ልጄ? እንዲች ቁጭ እንዳልኩኝ እዛችሁ ላይ እንዲች እንዳልኩኝ ትነጋለች። ወፎቹ ጭጭጭ ይላሉ። አንዳንድ ጊዜ ግን ተነስቼ 10 ሰዓት ላይ ወይም 9 ሰዓት ተነስቼ እተኛለሁ። ከዛ ጠዋት እስከ 4 ሰዓት እስከ 5 ሰዓት ቁርሳቸውን አብልቼ ምን ብዬ ልጄ ደከመኝ ብዬ ልክ እንደ ዛሬ ማክሰኞ ቀን ነው ትንሽ እርፍ ልበል ብዬ ትንሽ እርፍ አልኩኝ። ለካ በዛው እንቅልፍ ይዞኝ ሄዷል። ከዛ በኋላ ነው እንግዲህ ክፈት ብሎ ይሄንን ህፃን ልጅ ያው እሱ ነው የሚናገረው። እኔ እሱ የሚያደርገውን ነገር እኔ አላቅም። ብዙ ጊዜ እሱ ጋር ሲመጣ እኔ እንቅልፍ እንዲጥለኝ ስለምደረግ ያው እንግዲህ በአይጥ እንደሚከታተለኝ ለልጄ ነግሮታል። ልጄ ነው ይሄን ሁሉ ነገር መናገር የሚችለው። አይጥ 3 አይጦች በደረቷ አንግቶ ነው የሚሄደው አለና አንደኛው አይጥ እናት ነች ይሄው ብሎ በብርጭቆ ውስጥ ነው ያችን አይጥ የሚከታታልና የኔን ደም እዚህ ጉልበቴ ላይ እዚህ በልዟል። አሁን እዚህ ጋር ማውራት እንትማል ባልፈልግም እዚህ ላይ ደሜን ይቀዳና የአይጧን ደም አውጥቶ የኔን ደም አይጧ ውስጥ ይከታል። ከዛ እናት ስትተኛ ትተኛለች አይጧ አለ በብርጭቆ እንዲይዟት። እናት ስትነሳ ተነስታ የምታደርገውን ነገር ሁሉ ታሳያለች አለ። በዚህ ነው ስትተኛ መመጣው። ለዛ ነው እሷ ካየችኝ ታስይዘኛለች፣ እሷ ካየችኝ የሆነ ነገር ትፈጥራለች። ነገር ግን እሷ እንድታየኝ አልፈልግም። ያው እኔን መግደል እንደሚፈልግ በተደጋጋሚ ለልጄ ነግሮታልና
በቃ እንግዲህ ይሄ ነውና የሚሰራው ሙሉ ነገሩን እንግዲህ ህፃኑ ላይ ነው ልጄ ላይ ነው ያለው። እኔ ስለማላይ ስለምተኛ እሱ ነው እኔ የማየው ምንድነው ሲጥ የሚያደርጋት ነገር አለች። ተኛች አልተኛች ሁሌም ይች ድምፅ አትጠፋም። እንደውም አእምሮ በሽተኛ ነሽ ምናምን ብለውኝ ህክምና ቦታ የካኮቴቤ ምናምን በዚህ አጋጣሚ ያውቁኛል። እንግዲህ ዶክተሮችም ሲጥ የሚለው የምናገረው ነገር እኔ አእምሮ ስለታመም አይደለም እሱም ያደርገው ነው። ምንድነው እዛ አካባቢ መሬት ይቆፍር ነው ነገር ይቀብራል። እዛ አካባቢ ሰው እንዳለ እንደሌለ የሚነግረው ነገር ነው። እና ሲጥ ሲያደርግ በቃ አለ ማለት ነው። ልና ቁጭ እላለሁ መጽሐፍ ቅዱሴን ይዤ ቁጭ እላለሁ። ይሄን ነው የማውቀው። እና ሲመጣ እዛ አካባቢ በሚመጣበት ሰዓት ውሾች ይብላላሉ። ለምንድን ነው ልጆቹ በር የሚከፍቱት እያወቁ? ይሄ ነው እንግዲህ ለዘመናት ያስቸገረን። እውነት እግዚአብሔር ይባርክሽ። ትልቁን ነገር ነው አሁን የገለጽሽው። በጣም ትልቅ የሆነ ነገር ለህዝብ ይፋ ማድረግ የምፈልገው ይሄ ነው። ህዝቡ እንቆቅልሽ ሆኖበት ተጨንቋል ሁሉም። እና ያው ይሄንን ህፃን ልጅ ምንም ያብላው ምንም ያጠጣው ምንም አላውቅም። ነገር ግን ልጄ ጠልቶኝ በር እንደሚከፍት መቼም ልጄ ለኔ ጨክኖ አይደለም። ነገር ግን አጋንንታዊ አሰራር ባደረገበት መንገድ በሌሊት 9 ሰዓት ምናምን ላይ ይከፍታል። በቃ ይሄ ወንጀል የሚፈጸምብን ሌሊት ነው። ልጄ ለዚህ ሰው የሚከፍትና እኛን አሳልፎ ይሰጠዋል እሱ ማለት ነው። ያን የሚያደርግለት እንግዲህ የገቡት ቃል ኪዳን ይኖራል። ወስዶ ልጄን ከትምህርት ቤት ይማራል ብዬ በምልከው ሰዓት ያደረገው ነገር ይኖራል። አላቅም እንደነገረኝ እንግዲህ ልጄ ብዙ ነገር ነው የሚነግረኝ። ይከብዳል፣ ለቃላት የሚዘጋነን ነገር ነው። በመኪና ወስዶ አንድ መኪና ውስጥ አግተው ለ3 ለ4 የሆነ ነገር ሲያሸቱት ወደቀ። ከዛ በኋላ እጆቹን በደም ነክረው ሲነቃ የሆነ ነገር አባት ነኝ ብሎ ፈርም እኔ ፈርም ያለው አንተ ደግሞ ፈርም እኔ ልጄ ነው አባቴ ነው ብለህ እኔ ልጄ ነው ብዬ ፈርም ያለው ብሎ እንዳስፈረመው ይሄን ሲነግረኝ አበድኩ። ይሄ ሁሉ የሰማሁት አሁን ታስሮ ከተፈታ በኋላ ነው። ታስሮ ነበር ቲክቶክ ላይ ይሄው ግለሰብ ቲክቶክ ላይ በለቀቁት ያው ቫይራል ወጣ። ብዙ ህዝብ አየው። ወደ ዘነበ ወርቅ ምናምን ቶታል ምናምን የሚባል አካባቢ ነው ያለው ይሄ ግለሰብ። አንቺ ነሽ ወይ 3 ልጆች እናት? አዎ አልኩኝ። በቃ ስሙን ንገሪና አሉኝ። ስሙን ነገርኳቸው። መጨረሻ ላይ ያው ተያዘ በኮሚቴ በምናምን እንደዚህ አይነት ነገር ወዝ ፈጽሟል ተብሎ ነው ምናምን አሉ። ያዙት ይዘውት መጡ ማለት ነው ወደ ጣቢያ። እኔ ልምጣ ስላቸው ታዩ አንቺ አታስፈልጊም እኛ ይዘነው እንመጣለን አሉ። ፖሊስ መምሪያ 20 ጣፈው ይዘውት መጡ። ታሰረ። እሱ ያለው በሶሻል ሚዲያ ፎቶ ነው አይቼ ራሴ መጣው ምናምን ራሱ አልመጣም በፍጹም። እና ይሄ ሆነ ከታሰረና ከተፈታ በኋላ አይደል በጣም አሰቃቂ ነገሮች ነው እኮ ክዷል አይደል? እኔ ምንም እንደዚህ አይነት ነገር አላቃትም ነው እንጂ ጭራሽ የሚል ሰምቻለሁ። ይሄ ነው የኢትዮጵያ ህዝብ እንቆቅልሽ የሆነበትና ሁሉም እኔን የሰደበኝና ሁሉም እኔን በቃ ብልሽት አድርጎኝ በቃ ጭራሽ በስድብና በእንትን እኔ ትናንት ለ4 ሰዓት ለ5 ሰዓት ሜዳ ላይ ከምሽቱ 5 ሰዓት ድረስ ሳለቅስ ነበር። ለምን ምን ነው አንቺ ውሸት ነው ብሎ ፖሊስ መግለጫ አውጥቶ የለ ከአንድም ሁለቴ እንዴ ለምን እንደዚህ ታደርጊያለሽ እንዴ? ምንድነው ልጆቹ እንደምትነግጅባቸው ውሸት ያደረሰባቸውን ነገር ለምንድነው ለህዝብ እንደዚህ ሆነዋል እያልሽ እንደዚህ የምትይ? እኔ እኮ ገንዘብ ለማግኘት አይደለም ልጆቹን ህዝብ እንዲያይና ከዚህ ሰው እንዲያድናቸው ነው። እኔ ድንገት ልወጋ ይችላል፣ ድንገት ትንፋሽ ሊቋረጥ ይችላል። ነገር ግን ልጆቼ ምንም ያለ ኃጢአታቸው ለምን ብዬ እነሱን ለማትረፍ ለ5 ሰዓት ለ6 ሰዓት አልቅሼ ነበር እልሻለሁና ይከብዳል፣ ትንሽ ያማል። እሺ የኢትዮጵያ ህዝብ ቤት አግኝቶ ይጠብቃችሁ ምንስ ያደርግላችሁ? አሁን የኢትዮጵያ ህዝብ ይድረስልን፣ የኢትዮጵያ ህዝብ ይጠይቀን ድረሱልን እያላችሁ ነው ያላችሁት እና የት ይጠብቃችሁ? የት ያገኛችሁ? ምንስ ያደርግ? ምንድነው መደረግ ያለበት? እኔ አሁን ለኢትዮጵያ ህዝብ ላስተላልፍ እንፈልገው ነገር ኦሬዲ ስልኬን ጠልፏል። ምኖርበት ቦታ ላይ እለት እለት እየመጣ ነገሮችን ሁሉ ያበላሽብኛል። ማንም ሰው ወደኔ እንዳይመጣ አድርጎኛል። የኢትዮጵያ ህዝብ ያለንበትን ቦታ ተናግሬ ወይም እዚህ ሚዲያ ቦታም ቢሆን ልጆቼን ይዤ መጥቼ ከነ ልጆቼ ሰብስቦ የትም ቦታ ለምን አይሆንም ቆርቆሮ ቦታ አስቀምጠው ዙሪያውን በካሜራ አድርገው እነዚህ ልጆች ያድኑ። በቃ እኔ ቀኔ ደርሶ እስከመሞት እስር ቤት መግባት ካለብኝ እስር ቤት ልግባ። ልጆቼን ግን በቃ ከአሁኑ ሰዓት ጀምሬ ይፋ ማድረገው ማንም ሰው ሊያሳድግ ማንም ሰው ከዚህ ወንጀል ሊያድናቸው ፈልጋለሁ። በቃ መሞት የለባቸውም። እኔ ለነሱ እንደዚህ ሆኜ እንዲ ነው ባልኩ ቁጥር እኔ እነሱን እንቅፋት መሆን አልፈልግም በፍጹም። እኔ ምንም የምጠቀመው ጥቅም የለም። ልጆቼን ጎድቻቸዋለሁ። ልጆቼ እኔም ብለው ከኔ ተሸማቀው ላላስፈላጊ መጫወቻ ሆነዋል። በቃ ለራሱ ጥቅም ብሎ እኔ ለራሴ ጥቅም የምላቸው ልጆቼን ትንፋሼ ናቸው። ውሃ ሊያጠጡኝ ይችላሉ፣ ብዙ ነገሮችን ለኔ ያድርጉ። ነገር ግን ነው ሰውን አልፈልገውም። እሱን እኔ የምፈልገው እነሱ ተምረውልኝ ታከመውልኝ ጥሩ ነገር እንዲደርሱልኝ ነው የምፈልገው። እዚህ ጋር ይቁም ነው በቃ የምለው። ይሄ የምናሳልፈው ነገር
እዚህ ጋር ይብቃ። እኔ ሳልሞት እናትም አባትም እኔ ነኝ። ስለነሱ ተጨንቆ ትንፋሽ ሰጥቶ እንዲህ ይሁኑ የሚል አካል እፈልጋለሁ። በቃ ኢትዮጵያ ማህበረሰብ የተማሩትም ዶክተሮችም ምንም ሁሉም በቃ ለነዚህ ልጆች ይገባዋል። በቃ መናገር ማድረግ የሚፈልገውን ነገር መሆን የሚፈልገው ነገር በቃ በዚህ መልኩ ይማሩ፣ በዚህ መልኩ ይታከሙ። የጥቁር አንበሳ ስፔሻሊስቶች፣ ዶክተሮች ሁሉም ያውቃሉ። ሲኒየሮች ስለነዚህ ልጆች ያለውን ነገር በደንብ ያውቃሉ። ስለዚህ አሁን ላይ መታከም ይችላሉ። አሁን ላይ የደረሰባቸው ሰቆቃ ከባድ ነው። ታክሞ መዳን የሚችል ከሆነ ይታከሙልኝ። ከዛ ነገር ትምህርት ተምረው ራሳቸውንም አገርን መለወጥ የሚችሉ ዜጎች ናቸው ብዬ ነው ማስበው። እሱ ብቻ ነው የመደፈር አደጋ የደረሰበት? ሶስቱም ናቸው። ሶስቱም ይሄ በጣም ረጅም ጊዜ ከ6 ዓመቱ እስካሁን እስከ 13 ዓመቱ ድረስ። እነዚህ ደግሞ ያው ትንሽ የቀነሰ ነው ብዬ ነበረ። አሁን በ19 ግን ድብን አድርጎ ሁሉንም ይሄ ጨቅላ የ3 ዓመት ህፃን ልጅ ይሄ 7 ዓመቱ ይዘገንንሻል። ለመስማት ስትሰሚ ይዘገንንሻል። እና ያው ሰከራም በሚወጡበት ሰዓት እንደሚሉት እኔ የማየው ስቃያቸውን ደም እየቀላቀለ ይወጣል። ምን ይላል ምናምን በጣም እዚህ ጋር የሚወራ አይደለም። ይዘገንናል። ችግር የለም። እስቲ በደንብ አውሩ። ምንድነው ያለውን ያየሽው? ከዛ በኋላ አሁን ይሄ 7 ዓመቱ ሰካካ ሲል ደም የቀላቀለ ነገር ነው እንትን የሚለው እና በጣም በስቃይ ነው። ለስንት ሰዓት ሙሉ ቁጭ ብሎ ተጨንቆ በቃ እንዲህ ተንቀጥቅጦ ነው። ይሄኛው ደግሞ 2 ሰዓት 3 ሰዓት ይቆያል ሽንት ቤት። ልብሱን አውልቆ ምን ብሎ በቃ በሳሙና እያደረገ በጣቱ የሆነ ነገር እንትን እምቢ እያለው ተሰንጥቋል። ውስጥ አለ የሚለበል እንደ ቃሪያ ነው የሚለበልበኝ ነው የሚለው ትልቁ። ይሄ ህፃኑ እንደዚህ ድርቅ ብሎ ተንቀጥቅጦ እንደዚህ ስንት ሰዓት ሙሉ አምጦ በማስታጠቢያ ላይ ስለሚሉ ነው ያለውኝ። ያንን ስቃይ አብሬ ያልቅሼ በውሃ ጠቡት። እኔ ምንም ብዙ እውቀቱ የለኝም። ይሄ ነገር ወስጃቸዋለሁ። የትልቁ ተደጋጋሚ ኢንፌክሽን አለውና የዚህኛው የውስጥ ደዌ ምናምን አለ መታከም አለበት ተብሎ ረጅም ጊዜ ተነግሮኛል። ብር የለኝም ማሳከሚያ። የትልቁ ደግሞ ኢንፌክሽን ፈጥሯል፣ ውስጡ መታጠብ አለበት እና በጣም ልጄ ይነግረኛል እንደሚበላው አብሬ ያለቅሳለሁኝ። በጣም እንደሚሰቃይ ይነግረኛል። እና ያንን ሁሉ ሰቆቃ እንግዲህ ሆስፒታል መደፈር ነው አሉሽ? አዎ ማለት ያው ተጽፏል እኮ እሱማ ወጥቷል። ሁለቱ እንግዲህ እሱ የቆየ ነው ብለሽኛል። የሁለቱ በቅርብ ጊዜ ይመስለኛል። በቅርብ ጊዜ ነው ነገሩን አሳልፈው ነው የነገሩኝ። ሕክምና ደግሞ ሁሉ የሚሰጡኝ ነገር ምንም ያው በጣታቸው አይተው ምንም ነገር የለም ሰላም ነው ምናምን ስለሚሉ ሰለቸኝ። እኔ በቃ እውነት እግዚአብሔር ይፈድ ሰላም ነው እንደዚህ በጣት የሚባል ያለ የሚታይ የሱ መጨረሻ ላይ በኢንዶስኮፕ ሲታይ ነው እውነቱ ይወጣልኝ እንጂ እኮ ለ4 ለ5 ጊዜ ይሄ ልጅ በማሽን ሳይሆን ማለት ነው በእጣት ይታይ የተባለ ብዙ ጊዜ ኖርማል ነው ሰላም ነው እያሉ ይሰዱኛል። ምንድነው የረጅም ጊዜ ስለሆነ ስትሬች ያደረገ እንትን ያለ ነገር ነው። ጠባሳ ወይ ደም ላይኖረው ይችላል። ነገር ግን ይሄ ስቃይ ያለው ውስጡ የቆየ ነው። አሁን ግን እነዚህ ሁለቱ ግን እንዴት እንደሚሰቃዩ በተለይ አሁን ይሄ የ7 ዓመቱ በጣም ነው የሚሰቃየው። ከራሱ ብትጠይቂው ይነግርሻል እንዴት እንደሚያመው። ያንን ነገር ስለማይኔ ወጥቻ አለቅሳለሁ ባይን እየደፋው ምን እላለሁኝ እንግዲህ ለእግዚአብሔር ብዙ ጊዜ አልቅሻለሁ። መልስ ሳጣ ደግሞ እንግዲህ ህዝብ ፊት ባካችሁ ድረሱልኝ ብያለሁ። የኢትዮጵያ ህዝብ እውነቱን ይፈልጋል። ሁሉም እያለቀሰ ነው። ፖሊስ ደግሞ ምንም ውሸት ነው ምናምን ነገር ብሎ አልፈርድባቸውም። በእውነት እዚህ ጋር ልፈርድ አልፈልግም። ምክንያቱም ቸኩዬ ቲክቶክ ላይ ስለለቀኩኝ እኔ ትክክለኛውን መረጃ ሳያገኙና እኔ ያገኘኋት ምርመራ ደግሞ ዝም ብሎ እንደነገሩ የተጻፈ ነው ውሸት የተቀላቀለበት እንጂ እውነተኛ ነገር አይደለም። እውነተኛ የጥቁር አንበሳ ስፔሻሊስት ስሟን መጥቀስ ባይገባኝም የተባረከች የቀዶ ጥገና ስፔሻሊስት ከዋናው ከአስተዳዳሪው ትእዛዝ ተሰጥቶ መጀመሪያ ከኮሚሽነር ሀሰን የተላከው ከዛ በኋላ ወደ አስተዳዳሩ ጥቁር አንበሳ ከዛ በኋላ ተመረመረ። እንግዲህ ያው የቆየ ጠባሳ እንዳለበት በደንብ ግልጽ አድርጋ አልጻፈችውም፣ ግን የቆየ ጠባሳ እንዳለበት ነው እንግዲህ ታትሞ ምናምን የወጣው። አመሰግናለሁኝ። ወደ ልጆቹ ከመሄድ በፊት ለመጨረሻ የምትይው ነገር ካለ? እኔ ቲክቶክም ላይ ተናግሬዋለሁ። የኢትዮጵያ ህዝብ በዚህ አጋጣሚ በእግዚአብሔር ስም በትህትና ሁላችሁም ልጆች ስላሏችሁ ለልጆቻችሁ ብላችሁ በተወደደው በጌታችን በኢየሱስ ክርስቶስ ስም እነዚህን ህፃናቶች ከጭንቅ አውጡልኝ፣ ከስቃይ አውጡልኝ። እኔ ኃጢአተኛ ነኝ፣ እኔ ጎስቋላ የደከምኩኝ እንደምትሉኝ አይነት እንደሰጣችሁኝ አይነት ስም ነኝ። ነገር ግን እነዚህን ህፃናቶች አደኑልኝ። አንቺ ተነጠቂና መንግስት እንደፈለገ አድርጎ ያሳድጋቸው ካላችሁኝ እሺ ልጆቼ ከዚህ ሰቆቃ ይውጡልኝ።
ከዚህ አጋንንት እስራት ተፈተው ከዚህ ግብረ ሰዶም ጥቃት ተፈተው ልጆቼ እንደ ማንኛውም ሕፃን ታክመውልኝ ተምረውልኝ ነገ ሀገርን የሚለውጡ ነገ ለሰው ልጅ መማሪያ እንዲሆኑልኝ እፈልጋለሁ። እነዚህን ሕፃናቶች አድኑልኝ በእግዚአብሔር ስም እባካችሁን። ውሸት የለበትም። የግብረ ሰዶም ጥቃት ተፈጽሞብናል። ልጆቼ ተፈጽሞባቸዋል። ሕክምና ይፈልጋሉ። ማስመርመር የምትፈልጉ በዚህ አጋጣሚ በውጭ ሀገርም በሀገር ውስጥም ያላችሁ አስመርምራችሁ እውነቱን መረዳት ትችላላችሁ። እኔ በአቅሜ የምችለውን ሁሉ አድርጌያለሁ። ነገር ግን ውሸታም ተብያለሁ። እውነቱ ግን እነዚህ ልጆች ጋር አለ። እግዚአብሔር ይፍረድ። ውሸት ዋሽቼ ከሆነ የኢትዮጵያ ሕዝብ ድረሱልኝ እላለሁ። አሁንም እንባዬ ፈሶ አልቋል። ብዙ ነገሮች ውስጥ ገብቻለሁ። እግዚአብሔር አትርፎኝ ከቢላ 2 ጊዜ ከሞት 3 ጊዜ ልበለው፣ አንዴ ከመኪና አደጋ፣ 2 ደግሞ በቢላ አተርፌ እናንተ ፊት ቁጭ ብዬ ለመናገር ስለበቃው የኢትዮጵያ ሕዝብ አመሰግናችኋለሁ። አሁንም እርዱኝ፣ ድረሱልኝ። የሚረዳኝ የለም፣ የሚያኖረኝ የለም። ከእናንተ ውጭ ማንም የለኝም። ምንም አይነት ስራም የለኝም። ምንም አይነት ህይወት የለኝም። ድረሱልኝ እላችኋለሁ። አመሰግናለሁ። ዮኒ ማኛ እንዲሁም ደግሞ ሙቤ ሚዲያ የሚባል ይህ ሕፃን ልጅ በተደጋጋሚ ገንዘብ ስጠን አንገቱን እያነቁ በጣም ብዙ ጊዜ አንገላተውታል በድብደባና በስቃይ እና ያንን አይተው ሙቤ ሚዲያ የሚባል እንዲሁም ዮኒ ማኛ አሁንም ያላችሁን ኃይል ተጠቅማችሁ እነዚህን ሕፃናቶች ሁለታችሁም ልጆች አሏችሁ፣ የልጆቻችሁን ስቃይ ታውቁታላችሁና የአባት ፍቅር የተራቡ በማጣት የተንገላቱ ስቃይ የደረሰባቸው እጅጉን የሚያሳዝነው አሰቃቂ ነገር የሚፈጸምባቸው ሕፃናቶች ናቸው። ዮኒዬ አደራ ድረስልኝ፣ እኔ ጌታ ድምፅህን አሰማልኝ እላለሁ። ዮኒዬ ይሄ ነገር ከጆሮ ከደረሰ ሙቤም እንደዛው የሳውዲ አረቢያ ዜጋ ነው። አብዱልአዚዝ ይባላል አባቱ። ሪያድ ውስጥ የሚኖር ነው አባቱና ልጄ። እንዲህ ሰኔ ወር ላይ መጥቶ በ26 በ27 ነው ያገኘሁት 2002 እንደዚህ አካባቢ። ይሄ ሕፃን ልጅ የአባት ፍቅር የለውም፣ ብቸኛ ስለሆነ ነው እንደሚሰቃይብኝ ልጄ። የዚህ ልጅ አድሬስ አባቱ የሚገኝበትን መንገድ እንደገናም ደግሞ ከዚህ ነገር ወጥቶ ልጄ ጤናማ ሆኖ ነገ ሀገርን ወገርን የሚለውጥ ትልቅ ጭንቅላት ያለው ብሩህ ጭንቅላት ያለው በጣም ክርስቲያን የሆነ ንጹህ ልብ ያለ ሰው ሚራራ ራሱን አሳልፎ እየሰጠ ለሰው ሚራራ ሕፃን ነው ያለኝ እግዚአብሔር የሰጠኝና ድረስልኝ እላለሁ። ዮኒዬ ሁላችሁም በማንኛውም ሚዲያ ላይ እንግዲህ ዮኒዬ ጎልቶ ስለወጣ እንጂ ብዙ አለ ውስጣችሁን እውነት ነው ውሸት ነው እንዲሁ መልእክተኛው የሚባልም እንዲሁ ጠርተህ የሆነ ቢሮ አናግረኸኛል። አንተም ከሰማህ መልእክቱ ይድረስ። ሁላችሁም እውነቴን ነው እነ ማስተር አብነት ትልልቅ ነገሮችን የሚሰሩ ስለ ሕፃናቶች የምትጨነቁ ሚዲያ ያላችሁ በቲክቶከሮችም አላችሁና ድረሱላቸው ለነዚህ ሕፃናቶች። እኔ 42 ዓመቴ ነው፣ እኔ ጊዜ አልፏል። ነገር ግን የነዚህ ሕፃናቶች ህይወት አላለፈም ገና ነውና እባካችሁን ድረሱላቸው ላለው በትህትና በእግዚአብሔር ስም አደራ ላለሁ መልእክቴን ማስተላልፋለሁ። እጅግ በጣም አመሰግናለሁ። ውድ አድማጭ ተመልካቾቻችን እንግዲህ ከእናት ሰርካለም ጋር ያደረኩት ቆይታ ይህንን ይመስላል። እናንተስ ምን ትላላችሁ? ሀሳብ አስተያየቶቻችሁስ ምንድን ነው? ምክንያቱም በቲክቶክም ከዚህ በፊትም በተለያዩ ሚዲያዎች ቀርባ ከነልጆቿ ቀርባ እየደረሰባት ያለውን ነገር ሁሉ ስትናገር ነበረ። የተለያዩ ሰዎች የተመለከቱት ሁሉ የራሳቸውን ሀሳብና አስተያየት እየሰጡ በገንዘባቸውም በጸሎትም በሁሉም እያገዟት የነበሩ እጅግ በጣም ብዙ እንደነበሩ ተመልክቻለሁኝ። መንግስትም በበኩሉ ደግሞ ይህን ነገር ምንድን ነው ብሎ የራሱን አቅጣጫ ተከትሎ መግለጫ ሁሉ ሰጥቶ ህዝቡ አይደናገር፣ ይሄ ነገር እኔ ደረስኩበት ይሄ ነው ብሎ የራሱን መግለጫም ሰጥቶ ነበረ። ይህች እናት ግን በራሷ ቲክቶክ ተነስታ በየቀኑ ይሄ እየደረሰብን ነው፣ ይሄ እየተደረገብኝ ነው፣ ልጆቼ እንዲህ እየሆኑ ነው እያለች በድጋሚ በየአደባባዩ እየጮኸች ትገኛለች። እኛም የጋበዝናት ለዚህ ነው። እናንተስ ምን ትላላችሁ? ሀሳብ አስተያየቶቻችሁን ኮመንት ላይ አስፍሩልን። በቀጣይ ምን ብናደርግ ይሻላል? እስካሁን ብዙ ተወርቷል፣ ብዙ ተብሏል፣ ልጆች ብዙ ብለዋል፣ እናት ብዙ ብላለች። ምን እናደርግ፣ ወደ መፍትሄው እንሂድ የሚል ነው እንግዲህ ዛሬ ይህንን ውይይት እያደረግን ያለ ነው እና እስከ ፕሮግራሙ መጨረሻ አብራችሁን ትቆዩ ጋብዛለሁ። አሁን ደግሞ የልጆቹን አንደበት ደግሞ እንስማ እስቲ። እሺ ማን በል እስቲ እንተዋወቅ። ስሜ ልዑል ይባላል። ልዑልማ አስራት። ልዑል አስራት። በጣም ደስ የሚል ስም ነው ያለ። የኔ ቆንጆ በጣም ቆንጅዬ ነው። በጣም ነው ደግሞ የምታምረው። አመሰግናለሁ። እስቲ ምንድን ነው የተፈጠረው ነገር? ከዚህ በፊትም የተለያየ ሚዲያ ላይ በራሳችሁ ቲክቶክም ብዙ ነገሮችን መልክቶችን ስታስተላልፍ ነበር። ይሄ ችግር ተፈጥሮብናል ስትል ነበር። በመጨረሻ ደግሞ ዋካችሁ ማስታወቂያ ምናምን አሰሩኝ ብለህም ደግሞ አደባባይ ወጥተህ ነበርና
እስቲ እንደው መጀመሪያ ምንድነው የተፈጠረው በእናትህም በወንድሞችህ ላይ? በምንስ ምክንያት መቼ እንዴት? ያው የተፈጠረብኝ እኔ ላይ እንግዲህ ከ6 ዓመት በፊት ነው የሚሆነው። ይሄ ልጅ በሚወለድ ሰዓት እናቴ ትንሽ በጠና ትታመምና የዛኔ እህቷን ፈልጋ በመጣራ ሰዓት እህቷ ደግሞ ሰው ቤት ነበረችና እነዛ የሚያሰሯት ሰዎች በጣም ሀብታም ስለነበሩ አያስወጡኝም፣ እኔ ከዛ ቤትም መውጣት አልችልም ትላታለች ለእናቴ። ከዛም በኋላ እናቴ እባክሽ ነይ የሆነ ነገርን ፈጥረሽ ነይ ስትላት እሺ ብላ መጣች። ከዛም በኋላ ምንድነው ሹቴ ምናምን ብላ ጠየቀቻት። እንደታመመች ደግሞ እናቴ ነገረቻት። ከዛ በኋላ በቃ አሁን ላይ ችግርሽ ምንድነው ስትላት እናቴ የቤት ክራይ ነውና እባክሽን እነሱን ጠይቂልኝ ስትላት፣ ከዛ በኋላ የእናቴ እህት ደግሞ እንደገና ሄዳ ለአሰሪዎቿ ትናገራለች። አሰሪዎቿ ደግሞ በቃ ቢያንስ እስከምታገግም ድረስ እዚህ ቤት ውስጥ ትቀመጥ ብለው ትንሽዬ ማረፊያ የሆነች ቤት ይሰጡናል። ታዲያ ይህ ሰው እዛ ጥበቃ ነበር የሚሰራው። አንተ ይሄን ሁሉ በዛ እድሜ ታስታውስ ነበር ወይስ? አስታውሳለሁ። እኔ ተብዬ ሳይሆን እያስታወስኩ ነው። በ6 ዓመት? እሺ። ከዛም በኋላም እዛ ቤት ገባን። ከገባን በኋላ እናቴ ያው የዕለት ጉርስ ሰዎቹ ስለማይሰጡን አረብኛ ቋንቋ ድሮ ስለምትችል እሱን ልሰራ እኛን ከሰራተኛ ጋር ቁጭ አርጋ እናቴ ይሄ ሁሉ ነገር እንደሚፈጠር አታውቅም። በቃ ቁጭ አርጋ እኛን ለፈጣሪ ትታ ትሄዳለች ማለት ነው። በዛን ጊዜ እናቴ 1 ቀን 2 ቀን እየሰራች ባለበት ሰዓት ታዲያ 1 ቀን እናቴ አዳር በሄደችበት ሰዓት ነው ይሄ ሰውዬ እንደዚህ ያደረገው ማለት ነው። መጀመሪያ ግን እናቴን በማይሆን ነገር ሲጠይቃት አቻ አይደለህም አልፈልግም ማለት ነው። የፍቅር ጥያቄን ጠይቃት። ከዛ እኔ አልፈልግም አቻም አይደለህም ስትል አንተ እየሰማህ ነው ወይስ እሷ ሰምታ ነው? ያየህ ነው አንተ? በስልክም ሲደውል ነበር ያው ጥሪም ነበርና የዛኔ እኔን ነገር ሁሉ የሰማሁት። ከዛም በኋላ መጨረሻ ላይ እናቴ በሄደችበት ምሽት ሰዓት ላይ ይመጣል ማለት ነው። ሰራተኛዋ ሽንት ቤት በሄደችበት ማለት ነው። ከዛ ከመጣ በኋላ ይመጣል፣ በሩን ይከፍታል። ከፍቶ ገባ። ከዛ እኔ ደነገጥኩኝ። የነበርኩበት ፍራሽ ላይ ቆምኩኝ። ከዛ ከስር እናቴ ያስቀመጠችልኝ እቃ አለ፣ እሱን ልወስድ ነው የመጣሁት። እናቴ እኮ ለአንተ ያስቀመጠችልህ እቃ የለም፣ ቢኖር እኮ ለእኛ ትነግረን ነበር አልኩት። ከዛም በኋላ እሺ አለና ፍራሹን ልክ ገለጥ ሊያረግ ሲል እኔ በቃ ሰራተኛ ትመጣለች አትመጣም ትመጣለች አትመጣም እያልኩኝ በሩን ሳይ ነው እንግዲህ እጄን ይዞ ፍራሹ ላይ አንበርክቶ ማይሆን ነገር ያደረገኝ ማለት ነው። እና ይሄንን ነገር በብዙ ሚዲያዎች ላይ ተናግሬያለሁ። ግን ያው የረዱን ሰዎች ጥቂት ቢሆንም ለረዱን ሰዎች ምስጋና የላቀ ነው። ውድ ኢትዮጵያውያን ያልደረዳን ነገር ቢኖር ይሄ ነገር ውሸት ነው። ፖሊስ መግለጫ ሰጥቶበታል የተባለበት ነገር እውነት ነው። አሁንም ለተከታታይ ጊዜ ይሄ ነገር እየተፈጸመብን ያለው የኔ ጥፋት ምን ጋር ነው? ያው መደበቄ ነው። ለምንድን ነው የደበቁት? ስለሚያስፈራራኝ ነው። ሲቀጥል ደግሞ የእናትን ኩላሊት ነው አውጥቼ ማበላ እርቦ እግርን ቆርጠ አብስለ እንድትበላን ማድረግ ስለሚለኝ ነው። እኔ ላንቺ ረጋ ብዬ እንደማወራሽ አይደለም፣ በዛቻ ነው የሚያወራው፣ በማስፈራሪያ ቃል ማለት ነው። እና እኛ ላይ እየደረሰ ያለው ጥቃት እንጃ ማንም ኢትዮጵያ ላይ እየደረሰ ያለው ነገር አይደለም ነው። እና እኛ ላይ እየደረሰ ያለው ጥቃት ባለፈው በ19 እንግዲህ እናቴ ተኝታለች። የተኛችበትን ምክንያት ቀን ላይ እስከ 10 ሰዓት ነበር ቆማ ያመሸችው። እናም በተኛችበት ሰዓት እኔና እሱ እና 3ታችን ነበርን። ከዛም በኋላ ቀን ላይ ነው እኛ ለሊት ተኝተናል፣ እናታችን ግን አልተኛችም። ከዛ በኋላ ትንሽ ደክማትና ከምሳ ሰዓት በኋላ ከሰዓት አካባቢ ትተኛለች። በተኛችበት ሰዓት እንግዲህ እሱ በመስኮት ይመጣና ሁለታችን ማን ነው አልን፣ ደነገጥን። ከዛ በኋላ ልጆቹ ናቸው የሚሆነው ብዬ እኔ ስከፍት ማንም ሰው የለም። መልሼ ልዘጋው ስል ግን ከስር ተደብቆ ነው። ከዛ መስኮቱን ባንድ እጁ ያዘና እኔን በእጁ ጭፍልቅ ያለ ጓንት ነው የሚያደርገው። እንደዚህ ዝም ብሎ እንኳን ኖርማል ልጅ አይደለም እና ጓንት ያደርጋል። ከዛ መጨረሻ ላይ ጭፍልቅ ብሏል ልጁና ነካይ ማለት ነው። ልክ ግንባሬን ከነካይ በኋላ እኔ በጣም ራሴን ሳትኩኝ። ራሴን ከሳትኩኝ በኋላ አሁን ምልን እያንዳንዱ ነገር ታደርጋለህ በቁጥጥር ስር አስገብቻለሁ የሚለውን ድምጽ ብቻ ነው የሰማሁት። ከዛ መጨረሻ ላይ እንግዲህ ፈዝዤ በር አስከፈተኝ ማለት ነው። ከዚህ በፊትም እንደዚሁ በር ያስከፍተኝ ነበር። እንዴት ነው የሚያስከፍተኝ? አንዳንዴ የእባብ ይዝና ጥርሱን ያወልቅና ከጥርሱ የሚወጣውን ጥርሱን ነቅሎት ልክ አሁን ጥርሳችንን ስንለቅል እንደሚፈሰው የለም የእባቡንም ልክ እንደዛው ጥርሱን ሲነቅለው የሚፈሰው አረንጓዴ መሳይ ነገር አለ።
ያንን እንግዲህ በመርፌ ቀርቶ የኔ ጭንቅላት ውስጥ ሲከቱ አስታውሻለሁ። እሱም ብቻ ነው አንድ ጊዜ እንትን ያሉኝ። ከዛ ቀጥሎ ደግሞ አንድ ቀን ብቻዬን እንደዚሁ ዩቲዩብ ላይ ወተን የሚረዳን ሰው አግኝተን ነበር። ከዛም በኋላ እሱ ጀርመን ሀገር ነበር የሚኖረው። ያው ስሙን መጥራት ባይኖርብኝም ጀርመን ሀገር ነበር የሚኖረው። እናቴ በጠዋት ልትቀበለ በሄደችበት ሰዓት አትሂድ እያለች ነበርና አይ አልሄድም ዛሬ የትምህርት ቀናችን ነው አልኳት። ከዛ በኋላ እሺ በቃ ከሰራተኛዋ ጋር ሄድ ስትለኝ ሰራተኛዋ ደግሞ አተኝታለች ለምን ሌሊት ወጥ ሲሰሩ ነበርና በቃ ብቻዬን ልንከው ጓደኞቼን ማገኛቸዋለሁ ስል ወጣሁኝ። ከወጣሁኝ በኋላ ጓደኞቼን ባይ አልመጡም። በቃ ዝም ብዬ ልንከው አልኩኝ። እየተራመድኩኝ ያለ መጀመሪያ ላይ ያየሁት ቪኤት ነበር። ከቪኤቱ አለፍ ብሎ ደግሞ ጥቁር ይሄ አስከሬን የሚሄድበት መኪና አለና እሱ ነበር ባዶ ነው የተቀመጠው። ከዛ እንደገና ደግሞ ከፊት ሌላ ቪኤት ቆሟል። በቃ ሲምፕል አድርጌው ሄድኩኝ። ከዛ መጨረሻ ላይ ከዛ ከመኪናው ውስጥ 4 ወንዶች ሲወርዱ አይቻቸዋለሁ። ጥቁር የለበሱ ቀሚስ የሚመስል ነገር ነው የለበሱት። ከዛ በኋላ ወርዶ ሲሄዱ እንዴ ደግሞ የወንድ ሴት መጣ እንዳልኩኝና እየሄድኩኝ ያለ ኳልኳሌ ይከተሉኛል። ምን ሆኖ ነው አልኩኝና ብሮጥ ይከተሉኛል። ታዲያ አንድ ቅያስ አገኘውና ተቀይሼ ትቦ ስር ተኛሁኝና ትቦን ዘጋሁት። እኔ በምን እንደተከተሉኝ አላውቅም። መጡና ከፈቱት ያንን ትቦ። ሲከፍቱኝ እኔን እዛ ጋር አግኝተውኛል። ያዙኝ እንዳላመልጣቸው ነገር አሸተቱኝ። ፈዝዤ ራሴን የታገኘሁት እንግዲህ እዛ ጥቁር ሚኒባስ ውስጥ ገብቼ እዚህ ጋርና እዚህ ጋር 2 ወንዶች አሉ፣ እዛ ጋርና እዛ ጋር 2 ወንዶች አሉ። ይሄንን ያለ ጥቃት የፈጸሙ ሰውዬ ደግሞ እንደዚህ ተቀምጧል። ከዛ ደግሞ ቀንድ ያለው ሰውዬ ደግሞ እንደገና ባፉ ጭስ ነው የሚወጣው። በቃ ቀንድ ነው እዚህ ጋር ያለው ባፉ ጭስ ይወጣል። ግን ነው ይሄ ሁሉ ነው ወይስ ተኝተህ ቀን ላይ ነው? ኧረ የምን ህልም ቀን ላይ ነው እንጂ ትምህርት ቤት በሚሄድበት ሰዓት ማለት ነው አግተው። ከዛ በኋላ እሱ ነውና ይሄ ነው እንግዲህ ልጅ ያልኳችሁ ይላል አልኩኝ። እንዴ አንተ ደግሞ ከመቼ ወዲህ ነው አባቴ ሆንከው? እንዴ እኛ እኮ እዛ ግቢ ሰውዬው አስጠግቶን የገባ ነው። ሲጀመር በ6 ዓመቴ ነው እንጂ የገባሁት አንተ አባቴ ልትሆን አትችልም አልኩት። ስለው ለነሱ ነው እንጂ ለኔ አይደለም ያለኝ። ይዋሽ ነው ዝም በሉት። እናቱ በላይ ስለምትለው ለዛ ነው ዝም በሉት። እኔ ነኝ አባቱ ለፍቼ ጥሬ ያሳደግኩት አለ። አውቆ ማለት ነው ለነሱ። ከዛ እነሱ ያመኑት መሰሉ። ከዛ የወረታችንንም ደም ወሰዱ ከእጃችን ላይ። የኔ ይሄው እዚህ ጋር ነው የሚወስዱት። የሱንም ትንሽ ቀድተው ወሰዱ። የኔ ደግሞ በኃይለኛት እዚህ ጋር እቺ የምትቀላው ነች። ሁሌ ይወሰዳል። ሁሌ ነው የሚወስደው። ሲቀጥል ደግሞ እንደገና ከእግሬ ከእጄ ከጭንቅላቴ ከሁሉም ነገር ነው የሚወስደው። ከዛ ይወስድና ደማችን ሳምሶናይት የሚመስል ነገር ነውና ሳምሶናይቱን ሲከፍቱት ላፕቶፕ ነው። ከዛ ያንን ደም መሳይ ነገር የሆነች ስሪንጅ ነገር እንደዚህ ያደርጓት አወጡና እዛችሁ እስከተስከተ ታርጉና ዘጉት። ወዲያውኑ ደሙን እንዳስገቡት ሰርች አድርጎ የኛን ፎቶ የኔና የሱ ፎቶ ከዛ እንደዚህ እሱ አባቱ ነው አባቱ አይደለም ሲሉ አባቱ እንዳሉና ያ ላፕቶፕ ገለጸላቸው። በቋንቋ ነገር ነውና የሚገልጽላቸው እነሱ ደግሞ ያንን ቋንቋ ለዚህ ለቀንድ ላለው ይነግሩታል። ከዛ አንተ አባቱ አይደለም ግን መጀመሪያ ስለፈረምክ አባቱ ነው ብለኛን ገምታሉ ማለት ነው። ከዛም በኋላ የኔን አፈዝና ፈርም እዚህ ጋር በደም እና ፈርም አሉ። አልፈርምም አልኳቸው። ፈርም ሲሉ እምቢ አልኳቸው። ልጅ ወሰል ደግሞ በፊስታል ቁጥር ያለ የሚሸት ነገር ነው። ሲያሸቱኝ ወዲያው ተዘልፍኝ ወደኩኝ። ከዛ በኋላ እጄ እስከዚህ ድረስ ደም በደም ሆኗል። እጄን ቆርጠውኝ ነው አድምተውኝ ምንድነው ስል ምንም የደማ ነገር የለውም። ታዲያ ደም ውስጥ እንዴት ነከሩኝ ያወኩት መቼ ነው? ከፊት ለፊቴ የደም ሳህን በሳህን ውስጥ ደም ሙሉ አለ። እዛ ውስጥ እንደነከሩኝ ገባኝ። ከዛ በወረቀት እንደዚህ እንትን ብለውኛል። እንዴት አይሆንም እያልኩኝ ጮኩኝ። ማንም ቢሰማኝ ነበር የለም። እሱን ውስጥ አረጉና እኔን ወደዛ ሲያረጉኝ ስሰማቸው ምን ይላሉ? ማንና አባት ነኝ የሚለውን ውስጥ ያደረጉት። ግን እሱ አባቴ አይደለም። ውድ ኢትዮጵያውያን እንዲያውቁልኝ ወይም ደግሞ እንዲረዱት አንድ የምፈልገው ነገር ይሰው ከእናቴ ጋር ምንም አይነት ነገር የለውም። ለእናቴ ውሽማም አይደለም፣ ባሏም አይደለም፣ ምንም አይደለም። ማናቀው ግለሰብ ነው። ታዲያ ግን በማየው ነገር እናቴን ጠይቋት እምቢ ስትለው እኔ ደግሞ እንደዛ ካረገኝ በኋላ ሚስጥሩን አስደበቀኝ። ሲቀጥል ደግሞ እሱ ከነሱ ጋር ያለውን ፊርማ ወይም ደግሞ ግንኙነት እኔ ስለማቅ ሚስጥሬን ያጋለጣል ብሎ እኔን ለመውሰድ ይፈልጋል ወይም ደግሞ እኔ ከእናቴ እንድለይ ይፈልጋል። ግን ታዲያ ግን ይሄ አይሆንም። በእግዚአብሔር ቸርነት ይሄ አይሆንም እና
ይህ ሰው ለእኔ አባቴም አይደለም ምንም አይደለም፣ ለልጆቹም እንዲሁ። ከዛ በኋላ ብቻ እኔን አወረዱኝ። ከዛ እሱን የዚህ ልጅ ደም ወይም ደግሞ የዚህ ልጅ ቤተሰቦች ደም ሁሌ የምታመጣ ከሆነ በየአመቱ 500,000 በየወሩ 50,000 በየቀኑ ደግሞ 5,000 ታገኛለህ አሉት። ከዛ በኋላ ደስታዬን ያመጣሉ አላቸው። ከዛ በኋላ ቀርቶ ሙሉ አንድ ሊትር ሃይላንድ የኔ ደም ወሰደ። 1 ሊትር ሃይላንድ የኔ ደም ወሰደ። ደብቀው ታዲያ ሌላ ደም ተኩልኝ፣ የሌላ ሰው ደም ተኩልኝ። እንዴት ነው የሚተኩልህ? የሌላ ሰው ደም በምን መልኩ ተተኩልህ? ማለት ይሄ የሆነ በእንትን ከፍሪጅ ነገር ነው እና አላሳዩኝም ብዙ። ብቻ በምን ተሰጠ? እዚህ ጋር ተሰክቶልኝ ነበር፣ እዛ ጋር ተጠልጥሎ ነበር። ብዙም አላስታውሰውም። ይዤው ነበር የደሜን እንትን ራሱ ያወቁት የዛኔ ነበር። እና የምን ደም የሚተኩልኝ ያልኩኝ፣ ቢጫ ነው የምን ደም የሚተኩልኝ እያልኩኝ እየደነገጥኩ ነበረ። ግን ደሜን 1 ሊትር ወስደዋል። 1 ሊትር ወስደው ሌላ 1 ሊትር ደግሞ ተኩልኝ። ከዛ ታዲያ መጨረሻ ላይ ደግሞ በቪኤት እንደገና ወሰዱኝና የት ቢወስዱኝ ጥሩ ማይታይ ጨለማ ሀገር ነው ወሰዱኝ። ከዛ እዛ ደግሞ ወስደውኝ እንደገና በደም ነውና ጥቁር መሬት ነው፣ በደም በሰው ደም በጣም ብዙ የተንጠለጠለ ሰው አለ። ከዛ ከተንጠለጠለ ሰውን በገመድ ይዘውታል፣ ወገቡን ሁሉ ነገሩን አስሮ ታዲያ በእግሩን ሲበሱ ደም ይፈሳል ከእግሩ እንደዚህ ከሰውነቱ እየተጨመቀ ማለት። ከዛ ያንን ደም ይወስዱና በዛ መሬት በስፖንጅ መሳይ ነገር ክብ መጀመሪያ ሳሉ፣ ከዛ ኮከብ ሳሉበት። መጀመሪያ 3 ማዕዘን አረጉ፣ ከዛ ደግሞ በግልባጩ 3 ማዕዘን ሳሉ። ያንን ሲደምሩት ደግሞ ኮከብ ሆነ። ያንን ኮከብ ላይ ደግሞ ይሁን በጣም አሰቃቂ ሆነ ዘፈን ከፍተው ይደንሳሉ። እና ደንስ ሲሉ ምን ያልደንስም ላመልጥ በሞክር በረሃ ነው፣ ወዴት እንደሚሄድ ራሱን ያላቀም። ብቻ መልሰው እዛ ያገኙኝ ቦታ ላይ አስቀምጠው እንደ ዕቃ አስቀምጠው ሄዱ ማለት ነው። ከዛ ደግሞ ተመልሰው መጡና ደግሞ ብትነገር አሉ። ታዲያ ሰዓቱ መቼ ነበር? 9 ሰዓት ሆኗል። እኔ ጭራሽ ወደ ትምህርት ቤቴ ሰላም ሀገር ብዬ እየሄድኩ እያለ ሰዓቱ እኮ በቃ ሌሊት ገና ሊነጋ እያለ ነው የሚመስልሽ። ለካ 9 ሰዓት ሆኖ ልጆቹ ከትምህርት ቤት እየተመለሱ ነው። ይህን ያህል ሰዓት ሙሉ የት ነበር የወሰዱኝ? ይህን ያህል ሰዓት ድረስ የት ነበር? እኔ ስላፈዘዙኝ አላወቅኩም። ከዛ ደግሞ መጨረሻ ላይ እንደዚሁ የሆነ የሴቶች ሳሎን የፀጉር ቤት ውስጥ ካስክ አለ አይደለ? የሆነ ጭንቅላታቸው ላይ የሙቀት የሚያሰማ እሱ ነገር ነው እና እሱም የሚመስል ነገር ነው። ጭንቅላቴ ላይ ሲከቱት 4-5 ቦታ ጭንቅላቴ ሲወጋኝ ተሰማኝ። ከዛ በኋላ አሁን እኮ የምንከትብ የእባብ ደም ነው። ምን እንደሆነ ስላቸው እባብ ሆነ ሰዎችን እየነደፍክ ወደ ራስ እንድትስብ። ከዛ ካልሆነ ናየኛ ንጉሱን እኛ 5 ንጉሶች አሉን፣ አንዱ ተዳክሟል። የተዳከመበት ምክንያት ያው እያረጀ ስለመጣ ነው። ካልሆነ ኩላሊት ልብህን እንዲሁም 2 ኩላሊቶችና ልብህን ስጠን አሉ። እሱን የማትፈልግ ከሆነ ደግሞ ያንን ያረጀውን ንጉሳችን በአንተ ቦታ እናድርጎና በአንተ ቦታ ደግሞ አንተ ንጉስ ሁነን አሉ። ኧረ እኔ የእናንተ ንጉስም አልሆንም፣ እኔ ፈጣሪ ነው ንጉሴ ለኔ እንጂ እኔ የእናንተ ንጉስም ልሆን አልችልም አልኳቸው። ከዛ በኋላ አሁንም እያሳደዱ ጭራሽ እናቴን መግደል ይፈልጋሉ። ጭራሽ ወንጀሉ እንዳይታወቅባቸው በኔ ግደላት ይሉኛል። ቢላ ሲይዘው ስንቴ እንትን ብለውኛል። ግን እኔ እንደዚህ አይነት ነገር አላረግም። እናቴ እንደዚህ አላረግም። ያው በር መከፍትለት የሆነ አንደኛ የሚያጠጣኝ ነገር አለ። ሁሌም 9 ሰዓት ላይ እነቃለሁ ያለ ምንም ታምር። አሁን ላይ እኔና እናቴ ለብቻ ነው የምንተኛው፣ አንድ ላይ አንተኛም። ለምን አንድ ላይ ከተኛን ሁሌም 9 ሰዓት እነሳለሁ፣ ቁልፉን አገኛለሁ፣ ከዛ ከፍታለሁ። ከዛ ይሄ ሰው ይገባል። ይሄ ሰው ከገባ በኋላ ነው የማውቀው። ምንድነው ይሄ የምታጠጣኝ ነገር? ምንድነው በርስ እንደከፍት የምታደርገው? ሌሊት 9 ሰዓት ላይ ለምን ትመጣለህ ስለው ሙሉ ለሙሉ ግንባሬ ነው ደም የሚቀበኝ። በቃ አንተ ሳትፈልግ በውድ የነሱ ንጉስ ሆነሃል ይለኛል። የማን ንጉስ ስለው በቃ አንተ ቢሆን ባይሆን የኛ ንጉስ ነህ። በቃ አንተ የ666 የኢሉሚናቲ አባል ነህ ይለኛል። ሳልፈልግ ማለት ነው። ደም ይቀባኛል፣ ምን ይለኛል። በቀደም በ19 እኔና እሱ ነው እናታችንን ያደላት። ብታምኝ ባታምኝ መጣ ገባ። ከዛ ሌላ ቃንቆ እንደዚህ ቀጠቀጠኝ። አንድ ሰው እንደዛ ቢደበደበኝ እንጃ ይተርፋል ብዬ በህይወት አላስብም። ለምን አጋድሞ መሬት ላይ እንደዚህ በሹሉ በቆዳ እንትን ያደረገው የሆነ የአዞ ቆዳ ጫማ ኦሪጂናል ነው። ልክ እንደዛ በጣም ጠንካራ ሶል ያለው የሚጠቀጥቀኝ እንደዛ እያደረገ ከዛ በኋላ 3ታችንን በገመድ አስሮ
በተለይ እሱ እንጃ እንደዚህ ነው ማውራሽ አይደለም ሶስታችንን ማይሆን ነገር ነው ያደረገን እና የዛኔ ማይሆን ማለት ምንድነው እንጃ ብቻ ቀጠቀጣችሁ ከዛስ ከቀጠቀጠን በኋላ ትንሹ እንደዚህ ያዘው ሱሩን አውልቆታል እንደዚህ ያዘና እንዲህ ሲያደርገው እያለቀሰ አንደኛ ደሙ እየፈሰሰ ነው የሱም ደም አለ ደፈረው የሱም ደም እየፈሰሰ የኔም ደም እየፈሰሰ ከዛ ሰውየው ልብሱን እንደዚህ የሆነ ቀሚስ ነገር ነው የሚለብሰው ከስር ምንም አይለብስም ሱሪ አይለብስ ቲሸርት አይለብስ ምን አይለብስ ከላይ ግን የሆነ ጃኬት መሳይ ነገር ይለብሳል ስስ ነገር ነው እዚህ ጋር ይለብሳል እዚህ ጋር የሚያስይዛት ነገር አለች በቃ ሌላ ምንም ያደርጋል ያንን ሲገልጠው ግን ብታዩ ሰውነቱ ላይ ያለው ኩትኳት አይደለም ማለት በጣም እዚህ ጋር 4-5 እስከ 10 ድረስ ጨል ያደርጋል ሲቀጥል ደግሞ ትንሽ አጠር ያለች ክር ሆና አይጥነች 4 አይጦችን አንገታቸው የለም ግን 4 አይጥ አስሯል የደረቀ የሚሸት አይጥ አስሯል እሱ እንዳለ ሆኖ ደግሞ እዚህ ጋር ብታይ የሆነ ነገር በክር ቋጥሮ ፌስታል የሆነ ጉት ውስጡ የሆነ ነገር ተከቶበታል እዛ ፌስታል ውስጥ እዚህ ጋር ደግሞ ሌላ ቅጠል አለ እንደዚህ የሚቋጠረው ነገር አለ እዚህ ጋር ደግሞ እንደዚህ የቋጠረው ደግሞ ምንድነው አሁን እነዚህ ሱፐርማን ምናምን የሚባሉ ፊልሞች አሉ ልክ እንደሱ ከኋላቸው ጨርቅ እንደሚያደርጉት እሱ ደግሞ የጅብ ቆዳ ነው ያደረገው የጅብ ቆዳ ልክ እንደዚህ አድርጎ አስሮታል የጅቡን ቆዳ ከላይ ደግሞ የተኩላ ጭንቅላት አድርጓል የተኩላ ጭንቅላት እንዴ ከየት ነው የሚያመጣቸው እነዚህ ሁሉ ነገሮች ጅብስ የታገኛለው እሺ ጅብስ ይገኛል ተኩላ ከየት ታገኛለህ እንዴት ነው እንደዚህ ሳርገ ብቻ የሚያረጋቸው አስማታዊ ልጆች አስማታዊ እሺ በዚህ አጋጣሚ አሁን እንግዲህ አሁን ያልከውን ሁሉ ሰምተናል ለኢትዮጵያ ህዝብ እንደማለት የምታስተላልፈው ያው እኔ ለኢትዮጵያ ህዝብ በዋነኛነት ማስተላልፈው ነገር የነገር ውሸት ነው እያሉ ሳያውቁ እዚህ ውስጥ ነገር ውስጥ እየገቡ እናቴን በስልክ እየደወሉ የሚያጨናንቋት እናቴን እየደወሉ የሚሰድቧት ስላሉ ለነሱ በመጀመሪያ ማስተላልፈው መልእክት እናቴ አሁን የምታስተላልፈው በቲክቶክ በምንም የምታስተላልፈው ነገር አንድ ውሸት የለውም ሰው በመንፈስ ነው ጥቃት የሚደርስባቸው ወይም ደግሞ ይሄ ነገር መንፈስ ካልሆነ ደግሞ ይህ ሰው ከሷ ጋር ግንኙነት አለው ለምትሉ ሰዎች ይሄ ሰው ምንም አይነት ከእናቴ ጋር ግንኙነት የለውም ያንድ ወየሱ ልጅም አባትም አይደለም የነሱ ሁለቱም አባት አሉ የኔ የሳውዲ አረቢያ ዜጋ ነው እሱ ብቻ ነው በአድሬስ ተፈልጎ ያልተገኘው እንጂ እሱ ለኔ አባቴም አይደለም ለእናቴ ምንም አይደለም እና ደግሞ ያው ይሄንን የኢትዮጵያ ህዝብ ቢያግዘን እኛ አሁን ሌላ ብርም አይደለም ብር ለመሰብሰብ ነው በልጆቹ ለመለመን ነው ወይ ልጆቹ ለብቻቸው ድርጅት ይግቡና እሷ ትታሰር ይላሉ ለምን ነው እናቴ የምትታሰረው እናቴ እኮ ወንጀል አልፈጸመችም ወንጀል ተፈጸመባት እንጂ ወንጀል የሚፈጽመው ሰው ቁጭ ብሎ እናቴ እንዴት ነው የምትታሰረው ስለዚህ ውድ ኢትዮጵያውያን ሊረዳን የምፈልገው ነገር እኛ ላይ እየደረሰ ያለው ጥቃት ሌላ ሰዎች ላይ እየደረሰ አይደለም እና ደግሞ ይህ ሰው በቁጥጥር ስር መዋል አለበት ለምን 26 ህፃናቶችን ደፍሬ ያለው ነው ያለው ይህ ሰውዬ እና ደግሞ ቤት አለ ወይም ደግሞ ከሷ ጋር የሚኖረው አይደለም ይህ ሰው ግልጽ አድርገሽ ተናገሪ ወይ ይሄ ምንድነው ከኛ አሁን ለምሳሌ እኛ እዚህ ጋር ከሆነ እየኖርን ያለነው ከዚህ ስር ይቀመጣል እሱ እኛ ደግሞ እዛ ጋር ለቀን ከሄድን እሱም ከዚህ ለቆ በዛ ስር ይሄዳል ማለት ነው ልክ እንደዛ ነው ሰው ያደባን ያለው በመንሄድበት ቦታ ሁሉ ለምን ይከተልሻል ከሆነ እኔ አንደኛ በደም አስፈርሙኛ ሲቀጥል እናቴ አሁንም በኔ ጥያቄ የሆነባት ነገር ከሱ ጋር ግንኙነት አለው ወይ ደግሞ ከሱ ጋር የተግባባው ቃል ኪዳን አለው ይተኛለሽ ግን እኔ ከሱ ጋር የተግባባው ቃል ኪዳን ምንም የለም ግን የሱን ሚስጥር አቃለው እሱ የሚያረጋቸው ድግምታዊና አስማታዊ ነገሮችን ስለማቅ መውሰድ ይፈልጋል ወይም ደግሞ እኔን ወስዶ ምላሴን ቆርጦ ማስቀመጥ ይፈልጋል ለዛ ነው እንጂ እናቴ ምንም አላደረገችም ከዚህ ሰው ጋር ግንኙነትም የላትም ውድ ኢትዮጵያውያን ደግሞ አትማሩም ወይ ልጆቹ አይማሩም ወይ እኛ ህይወታችን የሚቀድመው እነዚህ 4 ነፍስ እኛ 4 ነፍስ ሆነን ሞተን በኋላ ኩላሊታችን ከመሸጡ በፊት የሰው ልጅ ያው ፖሊስ እንቅስቃሴ የሚያደርገው ሲሞት ነው ለምሳሌ ያው እነ ሄቨን እንደዚህ ሆኖ የሞቱ አሉ እነሱ አሁን ወድቀው ነው የሞቱት ተብለዋል ግን እነሱ አሁን ሞተው ነው ነፍሳቸውን በሰማይ ዘንድ ይውልላቸውና ግን እኛ ከመሞታችን በፊት ይህን ነገር እናጋልጥ ይህን ሚስጥር እናጋልጥ ነው እያልን ያለነው እና እንዲረዳን ሰው የሚፈልገው ነገር ምንድነው ያው በቃ ከነራሳችን አራታችንም ሆነን ከለላ ውስጥ የምንሆንበት ቤትም አይደለም እኛ የምንፈልገው ግን ይሄ ሰው ተይዞልን
እኛ ብንጠፋ ወይም ደግሞ ይህ ሰው ከኛ ምን እንደሚፈልግ በቁጥጥር ስር ውሎ ቢጠየቅ ከኛ ምን እንደሚፈልግ እና ደግሞ ይህ ሰው ካለቀቀን እኛ በድርጅት ውስጥ ሆነን እየታከምን እዛው አገግመን የምንሆንበት ሁኔታ እኛ የምንፈልገው አሁን ላይ እንጂ እኛ ብርም አይደለም ምንም አይደለም። የኔ ቆንጆ ምንድን ነው የተፈጠረው? በመጀመሪያ ገባ። ማን ገባው? ምከተለ ታውቀዋለህ? አሁን ብታየው ታውቀዋለህ? እሺ ገባ። ከገባ በኋላ እሱን አነከ። ከዛ ካለቀ በኋላ ደብደቡ እሱን አነቀው። እሺ ከዛ በኋላ ደብደቡ ከጨረሰ በኋላ እንደዛ አይነት ነገር አደረገ። ቆይ አይደለም እናታችሁ የለችም እንዴ እሱን ሲደበድበው? አይደል እናታችን ተኝታለች። አትቀሰቅሳትም እንዴ? አትጮህም እንዴ? በእነሱ ማንም ሰው የሰማልኝ ነው ባል ማንም ሰው አልሰማንም። እናታችሁ ማሰማው? እሺ ገና ሲገባ አፈንጫው ላይ የሆነ ነገር ሶፍት ነገር የሚያደርግባት ነገር ከዛ ሰው በቃ እንደሞተ ሰው ነው የምትሆነው። ምንም አሰማው። እሺ ከዛ በኋላ ምን ተፈጠረ? ከዛ በኋላ ደግሞ እንደዚህ ምናምን ካረገ በኋላ እናቴንም እንደዛ ከደፈረን በኋላ ሁላችንም ነው እንደዛ ካረገን በኋላ እኔ ደግሞ ቢላውን ያሳዘኝና እሻው ለእናትህ ትገላለህ አትገልም አልገልም አለ። ከዛ በግዴታ ደግሞ እየገፋ ደግሞ ወደ እሷ ክፍል መውሰድ ጀመረ። ከዛ እና አልፈልግም አልኩኝና ደግሞ ቢላውን ስትለው ደግሞ እኔ ገላታለሁ ደግሞ ሴት ደግሞ እሱ ደግሞ በጆሮ ስለገባ ቶሎ ብሎ የእሱ እዚህ ድረስ ከሚደርስ እሱ ቶሎ ብሎ መተው። ከዛ በኋላ ከዛ እንደዛ አድርገን በጀርባዎችና ከፈረጠ በኋላ ወደ አንቺ ክፍል ወደ እሷ ወደ እናቴ ክፍል ሊገባ ሲል እኔ ደግሞ በሩን ሄጄ ኮልፍኩበት። ከዛ በኋላ አንተ ነህ ልጁን እንዲኮልፍ ያደረከው ብሎ ደግሞ እሱ ደግሞ እንደገና መደብደብ ጀመረ። አንተ ነው ብሎ ከዛ ደብድቦ ከዛ ከጨረሰ በኋላ ደብድቦ የሆነ ድምፅ ሲሰማ መልሶ ወጣና ከዛ መልሶ እንደገና ወጣና ብትነክር ደግሞ ብሎ እሱም ደግሞ እንደገና ከተከተው። ጎረቤት የለም እንዴ? ቀን ነው አይደል? ይሄ ሁሉ የሆነው ቀን ነው። ወደ 9-10 ሰዓት ነው ብላችሁኛል። እንደው አካባቢው ላይ ሰፈራችሁ ጎረቤት የለም? አይሰማችሁ? ምንም የለም። አይሰሙም? ጎረቤታችሁ ሰዎች የሉ አሉ ግን አይሰሙም እነሱ። እናንተ ስትጮሁ እንዴት እንዲህ ሊሆን ቻለ? መደነዘዝ ነገር አለው። በቃ የሆነ ነገር ጌትላ በቃ አንቺ ድንዘዝ ነው የምትይው። በቃ ድንዘዝ ትይልሽ አንከፍ ወደሆነ አንከፍ ነው የሚወስድሽ። ስለዚህ ጎረቤቶቹም እንደሱ አድርጓቸው ሊሆን ይችላል። ምንም አይሰማችሁም። እና አንተን አንዴ ብቻ ነው የደፈረው? በተከታታይ ነው እንደዛ የሚያደርገው። እሺ ሌላም ቤት እያለን እንደዛ ያደርጋል። አንተንም እንደዛ አድርጎ ነበር? አሁን የመጀመሪያ አይደለም? የመጀመሪያ አይደለም። ለእናትህ ነገርካት? እናቴ ነግራታለሁ። እሱ ግን ስለሚደበድበው እሱን ደግሞ አትነገር ብሎ እሱ ሲደብቃት ደግሞ እኔ ነገርኳት። ስለዚህ አሁን ይህን ፕሮግራም የሚመለከቱ የኢትዮጵያ ሕዝብ ምን እንዲያደርጉላችሁ ነው የምትጠይቀው? እስቲ ንገረኝ። በቃ ወይ ይሄ ሰው ተይዞልን እኛ በቃ የሆነ ነገር አጋጣሚ በቃ የሆነ ነገር አድርገን ተይዞልን ከዚህ ሴትዮ ምንድን ነው የምትፈልገው ብሎ ተይዞ በቃ ተጠይቆ እኛ መጥፋት ነው የምንፈልገው። እሷ ሳሎኑና ኮች ብላ ነበር ሳሎን። ከዛ ለካ ከዛ የዘበኛ ደግሞ በስንት ቤቱ በር ይመጣና ያንኳኳል። የቀዳም ያለ በስንት ቤቱ መስኮት ደግሞ ያንኳኳል። ከዛ ልጆቹ ናቸው ብለን ስንከፍተው ከከፈቱ ነው በኋላ እሷ ሄድና ስልክ አምጣልኝ ይሏል። ከዛ እሱ ሄዶ ስልክ አላመጣም ሲለው ሂድ ሲለው ከዛ እሱ ሄድና ስልኩን አመጣ። ከዛ ስልኩን ካመጣው በኋላ
በሆነ ይሄ መሳፍ በሚመስል ነገር የሆነ ነገር ሳፈ። ከዛ ከሳፈ በኋላ አየህ ያንተን አይምሮ በምን እከታተላለሁ አየህ በዚህ ከዛ በኋላ ከዛ የካሜራ ትንሽ የሆነች ሴትዮ ገዝታ ሰጥታን ነበር። የዛን ጊዜ የዛን አፕ የካሜራውን አፕ ሂድና አሁን እኔ ራሴ ላጥፈው ብሎ አፑን አጥፍቶ መልሶ ደግሞ መለሱ። ከዛ እናቴ ስታየው የካሜራውን አፕ ብላ ደነገጠች። ከዛ ወደውኑ እኔ ነበር የነገርኳት፣ እሱ ደብቋል። ከዛ ከነገርኳት በኋላ እሱ ደግሞ ነገራት። ከዛ በኋላ ደግሞ የሆነ ነጭ ዱቄት የሚመስል ነገር በፌስታል እንደዚህ ተጠቅልሎ ከዛ ለሱ እንካ የምትበላው ላይ ጨምርባት። ስትበላ ያንን ስትበላ ወይ ተንዘፍልቃ ትወድቃለች ወይ ደግሞ በቃ ራሷን ስታ ትወድቃለች። እንካ ጨምርባታል። ከዛ ራሷን በግዴታ እጁን አስያዘው። ከዛ እኔ ደግሞ ስመጣ ፌስታሉ እንደገና ዲሳቱ የነበረውን እና ደግሞ መልሶ ደግሞ እና የሆነ ድምፅ ደግሞ ሮቶ ሄደ መልሶ። አይዟችሁ እሺ፣ ጸልዩ፣ እግዚአብሔር ያውቃል። ውድ አድማጭ ተመልካቾቻችን እንግዲህ ሰርካለም አስራትና 3 ልጆቿ ላይ የተደረሰውን ነገር የተፈጠረባቸውን ነገር የተሰቃዩትን ስቃይ የሆነባቸውን ያለውን ነገር በሙሉ በዚህ መልኩ አዋይተውናል። እናንተስ ምን ትላላችሁ? ሀሳብ አስተያየቶቻችሁን ኮሜንት ላይ አስፍሩልን። ለነዚህ ቤተሰቦች ምን እናደርግላቸው? ምን እንስራላቸው? በተለይ በካናዳ የምትገኙ የሃኒ ወዳጆች፣ ቤተሰቦች፣ የጎጂ ተከታዮች ምን ሀሳብ አላችሁ? ምን እናደርግላቸው? ከዚህ ሮሯቸው የሚወጡበት ከዚህ ችግርና ስቃያቸው የሚላቀቁበትን ነገር በጋራ ምን እናደርግላቸው የሚለውን ሀሳብ እስቲ እንወያይበትና አንድ መፍትሄ ላይ እንድረስ የሚለውን መልእክታችንን በዚህ አጋጣሚ ማስተላለፍ እንወዳለን። አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። መናፍሳ ነበርኩ። ቸርን ሰንብት።